የትግራይ ጊዜያዊ አስተዳደር ስለ ተፈናቃዮች አስቸኳይ መልስ ሰጠ። አፋሮች መገለልን፣ የሀብታቸውን መዘረፍና የተጫነባቸውን የድህነት ኑሮ እንዲቀበሉ ሊገደዱ አይገባም። ጠቅላይ ሚኒስትር አብይ አህመድ የ2026 ዓ.ም ምርጫ በታቀደለት ጊዜ እንደሚካሄድ አረጋገጡ። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር በማድረግ ያላችሁን ኮሜንት አስተያየት መስጫው ላይ በመጻፍ ቤተሰብ ይሁኑ። የትግራይ ጊዜያዊ አስተዳደር ስለ ተፈናቃዮች መመለስ አስጠነቀቀ። ለተፈናቃዮቹ መመለስና ለክልሉ ሉዓላዊነት የፕሪቶሪያው ስምምነት ተግባራዊ ማድረግ በተመለከተ ያቀረበው ማስጠንቀቂያ የትግራይ ጊዜያዊ አስተዳደር የፕሪቶሪያን ስምምነት ሙሉ በሙሉ በመተግበር ብቻ የውስጥ ተፈናቃዮች መመለስና የትግራይ ግዛት ሉዓላዊ ጥበቃ እንዲያረጋግጥ የፌዴራል መንግስትን አሳስበዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ማክሰኞ ምሽት ባወጣው መግለጫ የተፈናቃዮች መመለስና የትግራይ ግዛት ደህንነት የሚያረጋግጡ በፕሪቶሪያው ስምምነት ብቻ ነው ብለዋል። ቢሮ የፌዴራል መንግስት የ2 ዓመት ጦርነት ለማቆም ከ3 ዓመታት በፊት የተፈራረመውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ማዘግየቱን ወንጅሏል። ቢሮ የፌዴራል መንግስት የፕሪቶሪያውን ስምምነት ችላ ብሎ ያለ ህዝብ ያለ ትግራይ ጊዜያዊ አስተዳደር ወይም ያለ ተደራዳሪ አካል ፍቃድ በራሱ ተነሳሽነት ተፈናቃዮቹን ለመመለስ የሚያደርገውን ማንኛውንም እንቅስቃሴ ተቀባይነት የለውም ብሏል። ይህ መግለጫ ያወጣው የፌዴራልና የክልል ባለስልጣናት በአካባቢው መገናኛ ብዙሃን ባወጡት የጥቅምት 26 ቀን 2025 ዓ.ም ዘገባ መሰረት የተፈናቀሉ ሰዎች ለሰላምና ህዝባዊ አንድነትን በሚያጎለብት መንገድ ለመመለስ ምሁራን ውይይት ካደረጉ በኋላ ነው። ከዚህ ቀደም የትግራይ ህዝብ ነፃ አውጪ ግንባር ህወሓት የፌዴራል መንግስት ፖለቲካ ማጭበርበር ፈጽሟል፣ እንዲሁም ከምዕራብ ትግራይ የተፈናቀሉ ሰዎች መመለስ በተመለከተ የፕሪቶሪያውን ስምምነት ቁልፍ ድንጋጌዎችን ተግባራዊ ባለማድረጉ ወንጅሏል። በተመሳሳይ የትግራይ ተቃዋሚ ፓርቲ የሆነውን ሳልሳይ ወያኔ ትግራይም የፌዴራል መንግስት የትግራይ ተፈናቃዮችን በሰላምና በፈቃደኝነት መመለስ የማረጋገጥ ኃላፊነቱን ችላ ብሏል ሲል ወቅሷል። ይህ ዜና ዘገባ በትግራይ ጊዜያዊ አስተዳደርና በፌዴራል መንግስት መካከል በፕሪቶሪያው ስምምነት አተገባበር ላይ ያለውን ውጥረት ያሳያል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2026 ዓ.ም ምርጫ በታቀደለት ጊዜ እንደሚካሄድ አረጋገጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ 2026 ዓ.ም ብሔራዊ ምርጫ በታቀደለት ጊዜ እንደሚካሄድ ለህዝብ ተወካዮች ምክር ቤት አባላት አረጋገጡ። ሂደቱ ከደህንነት ጋር በተያያዙ ስጋቶች ወይም ፖለቲካዊ ተቃውሞች ሳይገታ እንደሚቀጥልም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ይህን የተናገሩት ጥቅምት 28 ቀን 2025 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት የ5ኛ ዓመት የስራ ዘመን 2ኛ መደብ ስብሰባ ላይ ለህግ አውጪዎች ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ምርጫ ለማድረግ የማንንም ፍቃድ አያስፈልገንም፣ በቂ አቅም አለን ብለዋል። አንዳንድ የፖለቲካ ተዋናዮች ምርጫ ሊካሄድ አይችልም የሚለውን አስተያየት በመቃወም የ2026 ዓ.ም ምርጫ እንደታቀደለት ወደፊት እንደሚቀጥል አብራርተዋል። ዶክተር አብይ በኢትዮጵያ ብሔራዊ ምርጫ ቦርድ የምክክር ስብሰባዎች ላይ በፓርቲዎች የተነሱትን የደህንነት ጋር የተያያዘ ተቃውሞዎች አጣጥለዋል። ኢትዮጵያ በጦርነት ጊዜም ቢሆን ምርጫ ማካሄዷን አስታውሰዋል። ለዚህም 2021 ዓ.ም ላይ የተካሄደውን ምርጫና ከኤርትራ ጋር ግጭት በነበረበት ጊዜ በ1992 ዓ.ም ምርጫን ጠቅሰዋል። መንግስት በርካታ የልማት ፕሮጀክትን በሚገባ አስተዳድሯል፣ ይህን ምርጫም የማካሄድ ሙሉ አቅም አለው ሲሉ ሁሉም ፓርቲዎች እንዲሳተፉ ጥሪ አቅርበዋል። ይህን ተከትሎም የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲከኛ ፓርቲዎች ጋር ባደረገው ምክክር ሰኔ 1 ቀን 2026 ዓ.ም የምርጫ ቀን እንዲሆን መቅረቡን አስታውቋል። ቦርዱ በጥቅምት 20 ቀን በተካሄደው ስብሰባ ላይ የምርጫው ጊዜ ሰሌዳ ከመጠናቀቁ በፊት ለውይይት ክፍት እንደሆነ ገልጿል። የተቃዋሚ ፓርቲዎች ግን በደህንነት ሁኔታዎችና በፖለቲካ ተሳትፎ ላይ ሊፈጠር የሚችለውን ገደቦች ዙሪያ ስጋታቸውን አንስተዋል። ለአዲስ ስታንዳርድ አስተያየት የሰጡ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አሁን ባለው ሁኔታ ነጻ፣ ፍትሃዊና ተአማኝነት ያለው ምርጫ ማካሄድ የማይቻል መሆኑን ገልጸዋል። የአፋር ህዝብ ራሱን በራሱ የማስተዳደር ጥያቄ በበርካታ የአረብ መንግስታት ሶሪያ፣ ኢራቅ እና ግብጽ ኢትዮጵያ ወደ ክፍት ዓለም አቀፍ ውሃ እንዳትዳረስ እና እንድትዳከም ለማድረግ የኤርትራን መገንጠል እንደደገፉ ሁሉ ኢትዮጵያ ደግሞ የቀይ አፋር ህዝብ ከጨቋኙ አገዛዝ የተገንጥሎ የራሱን እድል በራሱ የመወሰን መብቱን ሊደግፉ ይገባል። አፋሮች መገለልን፣ የሀብታቸውን መዘረፍና የተጫነባቸውን የደህንነት ኑሮ እንዲቀበሉ ሊገደዱ አይገባም። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።